ሰላም እንዴት ናችሁ? እንኳን ወደ ጆን ዩናይትድ ዩቲዩብ ቻናል በሰላም መጣችሁ። እንግዲህ አሁን የተጠናቀቀውን የፕሪሚየር ሊግ ጨዋታ በኒውካስል እና በማንቸስተር ዩናይትድ መካከል የተደረገውን የፕሪሚየር ሊግ ጨዋታ ያየሁትን አንዳንድ ነገር ለማለት ነው። ውጤቱ እንግዲህ ኒውካስል 4 ማንቸስተር ዩናይትድ 1 ነው የተጠናቀቀው። ወደ አስተላለፉ ስንሄድ እንግዲህ ማንቸስተር ዩናይትድ ያው ይዘን የገባ ነው ተመሳሳይ የሆነ ፎርሜሽን ነው፣ ያስተላለፍ ስልት ነው። 3-4-2-1 ነው ይዘን የገባ ነው። አብዛኛውን ጊዜ ከ3 ይልቅ 5 ነበር የሚሆነው። እሱን አወራበታለሁኝ። በረኛ ቀይረን የገባ ነው። ባይንዴር ነበረ። ጥሩ ነበር ማለት ይቻላል። ያው አንድ ስህተት ሊኖረው ይችላል፣ በኋላ አወራዋለሁ እሱንም። ከሱ ፊት ለፊት ደግሞ ሶስቱ ተከላካዮች መሀል ላይ ሊንደሎፍ፣ በግራ በኩል ዮሮ፣ በቀኝ በኩል ማዝራዊ፣ ከነሱ ፊት ደግሞ አማካዮቹ መሀል ላይ ክርስቲያን ኤሪክሰን እና ኡጋርቴ ነበሩ። በዳር በግራ በኩል ሃሪያማስ ነበረ። የመጀመሪያው ጨዋታ ነው ሲሰለፍ፣ የመጀመሪያ ቋሚ ሆኖ ሲሰለፍ ማለት ነው። በቀኝ በኩል ዳሎ፣ ከነሱ ፊት ደግሞ ጋርናቾ እና ብሩኖ ፈርናንዴዝ፣ ዋናው አጥቂ ደግሞ ዘርክሲን ነበረ ይዘን የገባ ነው ማለት ነው። እንግዲህ እንዳልኩት ከበረኛው ብንጀምር ባይንዴር ጥሩ ነበር ማለት ይቻላል። በተለይ ረጅም ኳሶቹ ጥሩ ነበሩ። ከኦናና የተሻለ ነበረ፣ ኮንፊደንትም ነበረ። ብዙ እንዳለመጫወቱ አይደለም ይመስለኛል ካልተሳሳትኩኝ። ለፕሪሚየር ሊጉ የመጀመሪያ አስተላለፉ ሲገባ የመጀመሪያው ነው ብዬ ነው የማስበው። አብዛኛውን ጊዜ ያው ተቀያሪ ሆኖ ይሄ ኤፍኤ ካፕ፣ ካርሊንግ ካፕ፣ ኢሮፓ ሊግ ላይ ምናምን ነው የሚገባው እንጂ ፕሪሚየር ሊግ ላይ የመጀመሪያ ተሰላፊ ሆኖ እኔ አላስታውስም። የገባበትን ሊኖር ይችላል፣ ተሳስቼ ይሆናል። ግን እኔ እስከማስታውሰው የመጀመሪያው ጨዋታ ይመስለኛል ተሰልፎ ሲገባ በዚህ አመት ማለት ነው። እና በዚህ አመት ብቻ ነው አይ ቲንክ 2 አመት ከመጣ ጀምሮ ይመስለኛል ካልተሳሳትኩኝ። ብቻ አንድ ስህተት ነበረ። ስህተቱ ያ ዳይሬክት ጎል ነው የሆነው። ያ ኳስ ያው በረጅም አቀብላለሁ ብሎ የነሱ አማካይ ጆይሊንግተን ኳሷ እሱ ጋር ደረሰች። እሱ የገጫትን ኳስ ብሩኖ ጉማሬሽ እንግዲህ አሪፍ ጎል አግብቷል። መጥፎ አልነበረም ብዬ አስባለሁ። ባይንዴር ጥሩ ነበር ብዬ አስባለሁ። አሁንም እድል ቢሰጠው የተሻለ ነው ብዬ አስባለሁ፣ አሁንም ቢሆን ማለት ነው። እና አሁን ዩሮፓ ሊግ ላይ እንግዲህ ሐሙስ ጨዋታ አለን ከሊዮን ጋር 2-2 ነው የተጠናቀቀው። ከባድ ጨዋታ ነው የሚሆነው፣ ግን የምናሸንፍ ይመስለኛል እና ወደሚቀጥለው እንግዲህ ጨዋታ የምናልፍ ይመስለኛል። ግን ጥሩ ነበረ ባይንዴር ብዬ አስባለሁ፣ በእኔ አመለካከት ማለት ነው። ከጎሉ ውጪ ከዛች ስህተቱ ውጪ ደህና ነበር ብዬ አስባለሁ። መጥፎ ነበር ብዬ አላስብም። ተከላካዮቹ እንግዲህ ይህን ያክል ትልቅ ስህተት ያው ማዝራዊ ለአንዷ ጎል መግባት እንግዲህ ማዝራዊ ነው። ማዝራዊ ያው አዳልጦት ወደቀ። ማንም ሰው ላይ ሀፕል ሊያደርግ የሚችል ነገር ነው። ጎበዝ ስለሆነ ሰነፍ ስለሆነ ያ ተጫዋች አይደለም፣ ማንም ሰው ላይ ሀፕል ያደርጋል። አዳልጦት ወደቀ። ያ ኳስ ወደ ጎልነት ተቀየረ ማለት ነው። ኒውካስሎች ወደ ጎልነት ውጤታማ አደረጉት ያን ኳስ። ዳሎም እንደዛው እሱም አዳልጦት ነገር ወደቀ ይመስለኛል። አንደኛውም ጎል እንደዛ ነው። ብቻ በስህተቶች ገብተዋል ጎሎች። 1-1 ለመሆን ሞክረን ነበር፣ ግን ያው ስህተቶች ነበሩ እና በስህተቶቹ እንግዲህ እነሱ ያንን ስህተት በትክክል ተጠቅመውበታል ማለት ነው እንጂ ይህን ያህል ክሬት ያደረጉት የፈጠሩትና እኛን ጫና ውስጥ የከተቱን ነገር እኔ ብዙም ይህን ያክል እንትን አላልኩም። መፎካከር የምንችለው አይነት ቡድን ነው ብዬ አስባለሁኝ። ኒውካስል በጣም ኳሊቲ ያላቸው ተጫዋቾች ቢኖሩም ግን ጥሩ ተፎካክረ ነበረ እና ተከላካዮቹ ደህና ነበሩ ብዬ አስባለሁኝ። ይህን ያህል በጣም መጥፎ ነበሩ ማለት በጣም ችግር ነበረባቸው ብዬ አላስብም። አማካዩ ላይ ችግር ነበረ። ኤሪክሰን በፍጹም ይሄ ጨዋታ ለሱ የሚሆነው አይነት አይደለም። ምክንያቱም እነሱ በጣም ፕሬስ ያደርጋሉ። ኤሪክሰን ደግሞ ፈጣን አይደለም፣ ጉልበትም የለውም እና እንደዚህ አይነት ጨዋታዎች ለኤሪክሰን አይሆኑም። በጣም ይሄ ፕሬስ የሚቋቋሙ ጫና የሚቋቋሙ አይነት ተጫዋቾች ነው መሆን ያለባቸው፣ እንደነ ኡጋርቴ አይነት ማለት ነው።
ኡጋርቴ አሁን ጫና ይቋቋማል። በሁለት በሶስት ሰው ተከቦ ያንን ኳስ ከቨር አድርጎ እንደምንም ብሎ ለቡድን አጋሮች ያቀብላል ያን ኳስ። እንደዛ አይነት ተጫዋች ነው የሚያስፈልገን፣ ታጋይ የሆነ ተጫዋች ለእንደዚህ አይነት ጌም ማለት ነው፣ እንደዚህ አይነት ጨዋታ። ያው እንግዲህ ለማሳረፍ ነው የተሞከረው፣ ምክንያቱም ካሰሜሮ ለማሳረፍ ነው የተሞከረው። ሌላ ምንም ጥያቄና መልስ የለውም። ካሰሜሮ በሳምንት 2 ቀን ከሚጫወት ተብሎ ነው ሐሙስ ላይ እንዲገባ ይመስለኛል። በእርግጠኛነት ይገባል ሐሙስ ላይ፣ ምንም ጥያቄና መልስ የለውም። እና እሱን ለማሳረፍ ተብሎ ነው ሮቴት የተደረጉ። እንዴት ነው የተቀያየሩ ተጫዋቾች ነበሩ። እንደነ ሃሪ ማጓየር እንዲያርፉ ተደርጓል። እንደነ ሊንደሎፍ እንዲገቡ ተደርጓል። እንደነ ዶርጉ እንዲያርፉ ተደርጓል። ሃሪያማስ ገብቷል። ሃሪያማስ ደህና ነበር፣ ጥሩ ነበረ። እሱም የመጀመሪያው አሰላለፉ ሲገባ የመጀመሪያው ጨዋታ ይመስለኛል በእኔ አመለካከት። በደንብ ቼክ አላረኩም። ይሄ ጨዋታ እንዳለቀ ነው ቪዲዮውን እየሰራሁኝ ያለሁት እና በደንብ እንትኖቹን አላየኋቸውም ስታቲስቲክሶቹን፣ ግን ይመስለኛል እንደኔ አላስታውስም የጀመረበትን ጨዋታ። ተቀያሪ ሆኖ ገብቶ ያውቃል፣ ግን የጀመረበትን ቋሚ ተሰላፊ ውስጥ ገብቶ የጀመረበትን ጨዋታ አላስታውስም። ዳሎ ደካማ ነበር ብዬ አስባለሁኝ። ምንም ይህን ያህል ተከላካዮቹንም ሲያግዝ ብዙ አላየሁትም። ወደ ማጥቃቱም ብዙ ሲያግዝ ይህን ያክል ብዙ ውጤታማ ነበር ብዬ አላስብም። እና አሁን ተከላካዮቹ ሶስቱ ተከላካዮች መጥፎ አልነበሩም ብዬ ስል በነ ዳሎ አንጻር ነው፣ በነ ኤሪክሰን አንጻር ነው። እና ቲሙ በአጠቃላይ ነው፣ ስለ ቲሙ በአጠቃላይ ያወራለሁኝ። ግን ኢንዲቪጁዋሊ ተጫዋች በተጫዋች ማወራ ከሆነ ብዬ ነው አሁን እያወራሁኝ ያለሁት። እና ያው ኡጋርቴ ጥሩ ነበረ፣ ብቻውንም ነበረ ማለት ይቻላል። ምክንያቱም የነሱ አማካዮች በጣም በቃ ሞተር ናቸው። ሞተር ናቸው። ሰው አይመስሉም። ብሩኖ ጉማሬሽም በጣም የሚገርም ነው። ቶናሊም የሚገርም ነው። ሌላኛው ማን ነበረ? እንትና ብራዚላዊው የነሱም ብቻ ሶስቱ አማካዮች የሚገርሙ ነበሩ እና በጣም ጉልበት አላቸው፣ ፍጥነት አላቸው፣ ሞተርም አላቸው። በቃ ላይክ 90 ደቂቃውን ያለምንም ድካም ለመጫወት ብቃቱ አላቸው እና ያ በጣም ከባድ ያደርገዋል ለኛ ማለት ነው። እነሱ 3 አማካዮች ናቸው፣ እኛ 2 አማካይ ነው ያለን፣ ኤሪክሰን እና ኡጋርቴ ማለት ነው። 2 ከማለትም 1 ከግማሽ ብንለው ይሻላል፣ ኤሪክሰንን ግማሽ ብንለው ይሻላል። ምክንያቱም የነሱን ያክል የብሩኖ ጉማሬሽን ግማሽ ቢሆን ነው ኤሪክሰን ብቃቱ ማለት ነው። እና 1 ከግማሽ ለ3 ነው እንግዲህ ሲታገል የነበረው ኡጋርቴ ማለት ነው። እና ጥሩ ነበር ብዬ አስባለሁ። እሱ ከነሱ ፊት ብሩኖ ፈርናንዴስ እና ጋርናቾ በጣም ጥሩ አልነበረም። በጣም ጥሩ አልነበረም። ይሄን ያክል ምንም የሚያስፈራ ነገር የለውም። ፊዚካሉ ላይ በጣም መስራት አለበት። በጣም ብዙ መስራት አለበት ሰውነቱ ላይ ማለት ነው። እና ገና ኦፍ ኮርስ 20 ዓመቱ ነው። ቢሆንም ግን በጣም ሰውነቱ ላይ መስራት አለበት። አንደኛ አጭር ስለሆነ አጭር ሆኖ ቀጭን ሆኖ በቃ በጣም ከባድ ነው። እና የሆነ ጊዜ አማዲ ኢንተርቪው ሲደረግ ነበረ፣ እያየሁት ነበር የአማዲ ኢንተርቪው እና ይናገር ነበረ ምንድነው አስቸጋሪ የሆነው ወደ ፕሪሚየር ሊግ ስትመጣ ምናምን ነገር ሲሉት ፊዚካል ነው። እኔ አጭርና ቀጭን ስለሆንኩኝ በጣም ፊዚካሊ ተቸግሬ ነበረ ከሌሎቹ ጋር ለማለት ማለት ነው፣ ለመጫወት ለመጋጠም፣ ወይም ይሄ 50-50 የሚሉትን ነገር 50-50 ግጭቶችን ለማድረግ ወይም 50-50 የሚሏቸውን 50-50 የሚሏቸውን ነገሮች ለማድረግ በጣም ይቸግረው ነበረ። እና ጋርናቾ እንደዛ አይነት ነገር ላይ ነው ያለው። በጣም ደካማ ነው ፊዚካሊ፣ በጣም ሶፍት ነው። እና ያንን በጣም ማስተካከል ያለበት ይመስለኛል። በቃ ፊዚካሉን ሰውነቱን መገንባት ያለበት ይመስለኛል። እንደና አጉዌሮ ማለት ነው። አጉዌሮ ረጅም አይደለም፣ ልክ የጋርናቾ ሳይዝ ነው፣ ግን ሰውነቱ በደንብ የተገነባ ነው ሰውነቱ። እና ያ ሰው ሌሎች ተከላካዮች እንኳን አሁን ፕሪሚየር ሊጉ ላይ በጣም የበፊት ተከላካዮች ማለት ነው ፕሪሚየር ሊጉ ላይ አስቸጋሪ የምትሉት አጥቂ ሲባሉ አጉዌሮ ይላሉ። ምክንያቱም አጭር ነው፣ ፈጣን ነው፣ ጉልቤ ነው፣ በጣም ጉልበት አለው። እንደነ ቴቬዝ ማለት ነው። ቴቬዝም እንደዛው አጭር ነው። አርጀንቲና ናቸው ሁለቱም፣ ግን በጣም ታጋይ ናቸው፣ በጣም ጉልቤ ናቸው። እና ጋርናቾ ያን መከተል ያለበት ይመስለኛል። አለበለዚያ በጣም ችግር ውስጥ ነው የሚገባው።
ስፔን ሄዶ ወይ መጫወት አለበት፣ ጣሊያንም የሚሆን አይመስለኝም። ስፔን ሄዶ መጫወት ያለበት ይመስለኛል። ምክንያቱም እዛ ፊዚካል አይደለም ማጫወት ስታይላቸውና እዛ መሄድ ያለበት ይመስለኛል። የማይሆን ከሆነ ፊዚካሊውን ማስተካከል የማይችል ከሆነ ሰውነቱን መገንባት የማይችል ከሆነ ማለት ነው። ሌላው እንግዲህ ዘርክሲ ነው። ዘርክሲም ምንም አይልም ጥሩ ነበረ ማለት እችላለሁኝ። ከሞላ ጎደል በሆይሉንድ አንጻር ካየ ነው ማለት ነው በጣም ጥሩ ነበር ብዬ አስባለሁኝ። ያው ተጎድቶ ወጥቷል። ከ4-1 በላይ የሱ መጎዳት ነው ለኔ ከባዱ የነበረው። ምክንያቱም ጨዋታው ሳይጀመርም ሁላችንም እናውቀው ይመስለኛል ያው ከኒውካስል ጋር ያለን ጨዋታ በጣም ይሄን ያክል ኢምፖርታንት ነው ብዬ አላስብም። ስለተሸነፈን አይደለም ግን ከጨዋታው በፊትም ከልጆች ጋርም ስናወራ ነበርና ይሄን ያክል ብዙ ትኩረት ያለው እኔ ሞር የሐሙሱ ጨዋታ ላይ ነው ከሊዮን ጋር ያለን ነው። ምክንያቱም ያ የዩሮፓ ሊግ አሸንፈን ወደ ቻምፒየንስ ሊግ የሚያስገባን መንገዱ እሱ ነው። 13 14ኛ ሆነን ጨረስን፣ ምንም 10ኛ ሆነን ጨረስን፣ ምንም ውጤት አናመጣም በፕሪሚየር ሊጉ ላይ ማለት ነው። ፕሪሚየር ሊጉ ላይ መቆየታችን አይቀርም፣ ያንን ብቻ አስጠብቆ መውጣት ነው እንጂ ይሄን ያክል የሚያጋድል አይነት ሲዝን ያለን አይመስለኝም በፕሪሚየር ሊጉ ላይ። ፕሪሚየር ሊጉ ለኛ አልቋል ቆይቷል ካለቀ። ጀስት ፕሪሚየር ሊግን የፕሪሚየር ሊጉን መርሃ ግብር ለመከተል ነው የምንጫወተው እንጂ ምንም ለውጥ ለማምጣት አይደለም ፕሪሚየር ሊጉ ላይ። እና ዛሬም እንግዲህ ያ ነው የታየው። ሩበን አሞሪም ሮቴት አድርጎ ቀይሮ ተጫዋቾችን ለማሳረፍ ሞክሯል በተቻለ መጠን ማለት ነው። እና ያ በትክክል ያሳያል ለሐሙሱ ምን ያክል ግምት እንደተሰጠው፣ ምን ያክል ትልቅ ቦታ እንደተሰጠው የሚያሳይ ነው ማለት ነው። ያ ሮቴት መደረጉ ማለት ነው ተጫዋቾችን። እና ጉዳቱ የዘርክሲ በጣም ከባድ ነው ማለት ሃምስትሪንግ ነው እንግዲህ ጉዳቱ። እግሩ ላይ እግሩን ከኋላ ነው እግሩን ታፋውን ከኋላ ነው ይዞ ቁጭ ያለው ምናምን ነገር አሞት በጣም ማለት ነው። እና ያ ሃምስትሪንግ ነው። ሃምስትሪንግ እንደምናውቀው እንግዲህ ጊዜ ሊወስድ ይችላል፣ ቶሎ ሚድን ነገር አይደለም። ግን አይ ሆፕ ሲሪየስ፣ ምክንያቱም ወክ እያደረገ ስለወጣ ሲሪየስ ላይሆን ይችላል ብዬ አስባለሁኝ። ለሐሙሱ ይደርሳል አይመስለኝም፣ ግን እስኪ እናያለን። ግን ከ4-1 ውጤት በላይ ለኔ በጣም ከባድ የነበረው የዘርክሲ መጎዳት ነው። ምክንያቱም በጣም ያስፈልገናል ዘርክሲ በጣም ያስፈልገናል። እና እንግዲህ ደጋፊውንም እያያችሁ ነውና እሱን ቡ ብሎ ውጣልን ወደዛ ሄድልን እና ማየት አንፈልግም አንተን ምናምን ከማለት ጭራሽ ዘርክሲን ዘፈን ግጥም ሰርተው በግጥም ዘርክሲን ማድነቅ ተጀምሯል። በፊትም ምለው ነገር ነው ዘርክሲ ሂዝ በቃ ኳሊቲ በጣም ኳሊቲ የሆነ ተጫዋች ነው። በጣም ኳሊቲ የሆነ ተጫዋች ነው እና እንደሱ አይነት ተጫዋች ያስፈልገናል። እኔ ሆይሉንድ ቢሸጥ ምንም ብዙም ቅርም አይለኝም። ምንም መተካት የምንችለው ነው። እንደ ዘርክሲ አይነት ተጫዋች ኳስን የሚይዝ ግን በጣም ያስፈልገናል። የለንም፣ እንደዛ አይነት ተጫዋች ብዙ የለንም። አማድና እሱ ናቸው ያሉት እና ኳሊቲ የሆኑ ሁለቱ ኳሊቲ የሆኑ ተጫዋች ናቸው ብዬ አስባለሁ። በእኔ አመለካከት እድሜያቸው ገና ነው፣ ወደፊት ብዙ ትልቅ ነገር መስራት የሚችሉ ናቸው ብዬ አስባለሁ። እና ፊዚካሊም ስታዩት በጣም ፊዚካሊ ጎበዝ ማለት ጠንካራ ነው። ከሌሎች ተጫዋቾች ጋር ተጋፍቶ ኳስን መንጠቅ ይችላል፣ ኳስን መያዝ ይችላል። እና ያ ነገሩ ዘርክሲን አይ ቲንክ ተመራጭ ያደርገዋል ብዬ አስባለሁ ወደፊት ቡድን ውስጥ ማለት ነው። እና ሌላው በጣም ብዙ ጊዜ አሁን ሰማለሁኝ ሰሞኑን በተለይ በጣም ይወራል። አንድ የተወሰነ ወራት ሆኖታል፣ በጣም ይወራል። ኮቢ ሜኑ መቅረት አለበት፣ ጋርናቾ ነው መውጣት ያለበት ምናምን እንደዚህ አይነት ነገር ይሰማል። እንደኔ አመለካከት ማለት ነው። እንደኔ አመለካከት ለሩበን አሞሪም የሚመች ተጫዋች ካልሆነ የትኛውም ተጫዋች መውጣት አለበት። የትኛውም ተጫዋች ማለት ነው። ምንም ብሩኖ ፈርናንዴዝም ይሁን ማንም የትኛውም ተጫዋች መልቀቅ አለበት፣ መሸጥ አለበት። እና በእኔ አመለካከት ለሩበን አሞሪም 3-4-3 የሚሆነው ተጫዋች ጋርናቾ ነው በእኔ አመለካከት ማለት ነው። እና ጋርናቾ ምክንያቱም ከፊት 3 ስለሚሆኑ ጋርናቾ ቦታ ይፈልጋል፣ ክንፍ ላይ መጫወት የሚፈልግ ተጫዋች ነው። ያ በትክክል ለሱ የሚሆነው ቦታ ነው ብዬ ነው የማስበው። በግራ በኩል ከ3ቱ አታከሮች ከ3ቱ አጥቂዎች
የመሐከለኛውን ሳይሆን ወይ በቀኝ ወይ በግራ በኩል ደግሞ ቢሆን ሞር ተመራጭ ነው ለሱ። በግራ በኩል ሆኖ በቀኝ በኩል አማድ መሃል ላይ አንድ ሁነኛ አጥቂ እንደ ኦሲማን አይነት ብናገኝ ያ ለጋርናቾ የሚመች ለሩበን አሞሪምም ሲስተም የሚመች ተጫዋች ነው ብዬ አስባለሁ። በአንጻሩ ግን አሁን ኮቢ ሜኑን ስናይ ግን የትም ቦታ የለውም። ምክንያቱም አሁን 3-4-3 ወደፊት ስንጫወት በሚቀጥለው ሲዝን ልንጫወት እንችላለን ብዬ አስባለሁ። 3-4-3 ምንጫወት ከሆነ መሃል ላይ አራቱ የሚሆኑት በዳርና በዳር ዊንግ ባክ ናቸው። ወደ ላይና ወርታች የሚጫወቱ ተጫዋቾች ናቸው። እንደ ዶርጎ አይነት ማለት ነው። እንደ ዳሎ ሳይሆን እንደ ዶርጎ አይነት። እንደዛ እንደ ዶርጎ አይነት በቀኝ በኩል አንድ ያስፈልጋል፣ እያጠቃ እየተከላከለ የሚያግዝ ማለት ነው። ስለሆነ ወደ ሶስቱ ወደ ላይ ይወጣል፣ ከሶስቱ አጥቂዎች ጋር ይሆናል። ከዛ ደግሞ ተመልሶ ደግሞ ከአራቱ አማካዮች ጋር ይሆናል። ያ አይነት ተጫዋች እንደ ዶርጎ አይነት ማለት ነው። ልክ በቀኝ በኩል ያስፈልገናል። በግራ ዶርጎ አለ፣ በቀኝ ሌላ ተጫዋች ያስፈልገናል እዚህ ጋር። ምክንያቱም ዳሎ ያን ስራ እየሰራ አይደለም፣ ማዝራዊም ያ አይነት ተጫዋች አይደለም። ስለሆነ የመሃል ሁለቱ ግን የሚሆኑት ማለት ነው አንደኛው ዲፌንሲቭ ሚድፊልደር ነው፣ አንደኛው ሴንትራል ሚድፊልደር ነው። በእንትን ላይ ካያችሁት ማለት ነው ስፖርቲንግ ላይ ካያችሁት የሩበን አሞሪም ማሰላለፍ ሁለቱ ወይ ሴንትራል ሚድፊልደሮች ናቸው። አብዛኛውን ጊዜ ግን አንደኛው ዲፌንሲቭ ሚድፊልደር ነው፣ አንደኛው ሴንትራል ሚድፊልደር ነው። ለዛ ነው አሁን ብሩኖን ከቡድኑ ማስወጣት ስለማይፈልግ ወደ ኋላ ስቦ ነው እያጫወተው ያለው። አዳፕት እንዲያደርግ ነው፣ እንዲለማመድ ነው እያደረገው ያለው ማለት ነው። ብሩኖ ፈርናንዴዝን ከአታኪንግ ሚድፊልደር ወደ ሴንትራል ሚድፊልደር እንዲመለስ እያደረገው ነው። which means ብሩኖ ፈርናንዴዝ እና ኡጋርቴ ቋሚ ተሰላፊ የመሆን እድላቸው በጣም ሰፊ ነው። በጣም ሰፊ ነው። ዲፌንሲቭ ሚድፊልደር ኡጋርቴ አለ፣ ሴንትራል ሚድፊልደር ብሩኖ ፈርናንዴዝ አለ። ለብሩኖ ፈርናንዴዝም ያ ከእድሜውም አንፃር እየሄደ ስለሆነ ያ የሚስማማው ይመስለኛል አታኪንግ ሚድፊልደር ሆኖ ከሚጫወት። ምክንያቱም በሩበን አሞሪም ሲስተም አታኪንግ ሚድፊልደር የሚባል የለም። 3-4-3 ላይ አታኪንግ ሚድፊልደር የለም፣ ሴንትራል ሚድፊልደር ነው ያለው። ያን ሴንትራል ሚድፊልደር ደግሞ ኮቢ ሜኑ መጫወት አይችልም። ኮቢ ሜኑ በዳይመንድ ቅርጽ እንደዚህ ሆኖ ማለት ነው። በዳይመንድ ቅርጽ ሁለት ሴንትራል ሚድፊልደር፣ አንድ አታኪንግ ሚድፊልደር፣ አንድ ዲፌንሲቭ ሚድፊልደር። ኮቢ ሜኑና ለምሳሌ ኮቢ ሜኑና ኤሪክሰን ዳይመንድ የሚሉት እነሱ እንደዚህ ነው የሚድፊልደሩ ማለት ነው። አሁን ምን ሆነው ያለ ነው አራት እንደዚህ ነው። ወደፊት ማለት ወደፊት ሳይሆን ወደፊት ምን ሆነው አራት ነው እንደዚህ ነው። እዚህ ጋር ዊንግ ባክ አለ፣ እዚህ ጋር ሌላ ዊንግ ባክ አለ። ሁለቱ አንደኛው ሴንትራል ሚድፊልደር፣ አንደኛው ዲፌንሲቭ ሚድፊልደር። እንደዛ ነው ሩበን አሞሪም ማሰለፍ የሚፈልገው። ያ ነው የሱ ሲስተም። ለኮቢ ሜኑ ሲባል ግን ማለት ነው ለሱ ሲባል አሰላለፉ ይስተካከል ከተባለ ግን ዳይመንድ መሆን አለበት፣ እንደዚህ መሆን አለበት። እዚህ ጋር ብሩኖ ፈርናንዴዝ አታኪንግ ሚድፊልደር፣ ሁለቱ ኤሪክሰን እና ኮቢ ሜኑ፣ እዚህ ጋር ኡጋርቴ ይሆናል ማለት ነው። እዚህ ጋር ዊንግ ላይ የለም ሰው፣ በዚህ ጋር የለም ዊንግ የለንም ማለት ነው። ክንፍ ላይ የሚጫወት ተጫዋች አይኖርም ማለት ነው። እና እዚህ ጋር ሰፊ ቦታ ነው የሚሆነው፣ ክፍተት በጣም ይኖራል እዚህ ጋር። ኮቢ ሜኑ ፈጣን አይደለም፣ ኤሪክሰን ፈጣን አይደለም። ይህንን ቦታ የመሸፈን ችሎታ የለውም ኮቢ ሜኑ። ስለሆነ የትኛውም ሲስተም ለኮቢ ሜኑ አይሆንም በሩበን አሞሪም አመለካከት ማለት ነው። ልጁ በጣም ታለንትድ ነው፣ ምንም ጥያቄና መልስ የለውም። የጁድ ቤሊንግሃም አይነት ታለንት አይደለም ያለው። የጁድ ቤሊንግሃም አይነት ታለንት ቢሆን ኖሮ ላይክ ሴንትራል ሚድፊልደር አድርጎ እሱን ማጫወት ይቻል ነበረ። ግን የጁድ ቤሊንግሃም አይነት ፊዚካሊቲ የለውም፣ ጥንካሬ የለውም። ስለሆነ ኮቢ ሜኑን መሸጥ የተሻለ ነው ብዬ ነው የማስበው። ሸጦ ከሱ የሚገኘው ንጹህ ትርፍ ነው። ሌሎች ተጫዋቾች ላይ ያንን ብናስቀምጠው ምንድነው ብንጠቀመው ያንን ገንዘብ የተሻለ ነው ብዬ አስባለሁ፣ በእኔ አመለካከት ማለት ነው። እና
ያው የእንግሊዝ ሚዲያዎች በጣም በቃ ኮቢ ሜኑ ነው እንዲቀር የሚፈለገው፣ በጣም ጋርናቾ እንዲወጣ ይፈለጋል። ግን ለሲስተሙ ለሩበን አሞሪም ደግሞ የሚሆነው ጋርናቾ ነው፣ ኮቢ ሜኑ አይደለም። እና ይሄ ነው የኔ አስተሳሰብ። ከዚህ በፊትም ላወራው እያልኩ እየረሳሁት ነው። ከልጆችም ከጓደኞቼም ጋር እንደስናወራ አውርቼዋለሁ ይሄን ነገር እና ጀስት አሁን እዚህ ላይ ሪከርድ ሳደርግ ይሄን ነገር አስተያየት ልስጥ ብዬ ነው። ልክ እንደዛ ከዚህ በፊትም ብዬ ነበር፣ ቪዲዮዎች ሰራለሁ ብያለሁኝ። ከአካዳሚ መምጣት ያለባቸውና መውጣት ያለባቸው ተጫዋቾች፣ ወደ ዋናው ቡድን መቀላቀል ያለባቸው ተጫዋቾች የሚለውን ነገር እስኪ ሰራለሁኝ ብያለሁኝ። አልተመቻቸልኝም። አሁንም ያው ስራ ላይ ሆኜ ይሄን ቪዲዮ እየሰራሁኝ ያለሁት ምንም ስላልተመቸኝ ነው። በቃ ቪዲዮዬን ስላያችሁ በጣም አመሰግናለሁ። ይሄን ይመስላል እንግዲህ ፍራቻ የሚመስል አይነት ጨዋታ ነው የነበረው። የፍራቻ ጨዋታ ነው የሚመስለው። ላይክ ብዙ ጉዳት ላለመጎዳት፣ ላለመዳከም፣ ውጤቱ ምንም ይሁን ምንም ብቻ በጣም ጉዳት ላለማለትና ጉዳት ላለመጎዳትና በጣም ላለመዳከም የተደረገ ጨዋታ ነው። የፍራቻ ይመስላል ጨዋታው። የማንቸስተር ዩናይትድ ፈርተን የተጫወትን ይመስላል፣ ግን ያ አይመስለኝም። የኔ አመለካከት ጉልበት ቁጠባና ተጫዋቾችን ሳይጎዱ ይህንን ጨዋታ መርሃ ግብር ብቻ ለማድረግ የተደረገ ጨዋታ ነው ብዬ ነው የማስበው። እና ይህን ይመስላል። አመሰግናለሁ ቪዲዮን ስላያችሁ። መልካም ጊዜ። በሚቀጥለው ጊዜ በሰላም ያገናኘን። ቻው።